እኔ ሽቶ ስጀምር በእውነት በንቀባ ነበር መሰለሽ። መጀመሪያ መቀባት የጀመርኩ ብሉ ቻኔል ነው። ብሉ ቻኔል በጣም ወዶ ነበር። በጣም ወዶ ሽቶ ነበር። ብሉ ቻኔልም አሪፍ ነው ታባክ ነው እና በጣም ጠረኑ ደስ ይላል በጣም እና ይሰለቻል። እኔ አሁን አለኝ 200 ሚሊ ግን ብሉ ቻኔል ይሰለቻል። ትክክል በጣም እግዚአብሔርን በጣም እኔ በስተት የገዛሁት ሽቶ አንድ ሽቶ ነው ኤንጅል በጣም ውድ ነው ሲያስጠላ እስካሁን ድረስ አለ ብታምን ባታ አንዳንዴ ቤት ውስጥ ሁሉ ናፈዋል ፎርማን ያ ለሴት እኮ ነው ኤንጅል ለሴት ነው ፓባክማ ወንድ ነው ካልቪን ክላይን ነው ለወንድም ለሴትም የሚሆነው ክሬድን በጣም አሪፍ ነው እስከ 400 ፓውንድ አለ ግን በጣም አሪፍ ነው የሴትም የወንድም ኦኬ ጓልከያ ችግር የለውም ተጋብተን እኔ ጋር መኖር ስትጀምሪ እንደዛ አይነት ነው የምንገዛው ዩኒሴክስ ነው የምንገዛው እሺ ነበረኝ ሃይለኛ ያለችው ዘበጃታ መሸኒት ካትቆረጽ ባለጌ ስሚ ጓልከያ ግን ይሄ ሁሉ ኢንቨስት የተደረገበት ዕቃ ቢቆረጥ አሁን ፈጣሪ ሲቅር ይልሻል ግለሰቡ መጥቶ አፈፋር ወስደው ነበር ስማ ሄዱ ኤንጅል አፍቲ መጥቶ ቀልቦ ይወስዳል ተቆርጠው ቢወድቅ አሁን አንቺ ላሳያችሁ እችላለሁ አስወር ነው ብላችሁ እኔ ባዝሩም ውስጥ ነው የምጠቀመው ሳምታይምስ ኤንጅል እውነት አንዳንድ ጊዜ በጣም ከባድ ሽቶ ነው ከባድ የጠንቋይ ሽቶ ይመስላል ደግሞ እኮ የገዛው አንዳንድ ሽቶ እኮ እንደዛ ነው ኩዊን እንትን አይደለም እንደገዛው ታውቃለህ 1800 ክራውን የገዛው አይ ነው ገባኝ ግን ሲያስጠላ ሰማያዊ ጠርሙስ ማንዬ ሀጂዬ እኔ መላጣ አለች ወይ የኔ ፍቅር ማይሄርት ደብዶ ማይፎንቃት ያለሽ ምን ወድ ነበር መሰላችሁ በፊት ኬንዞ ኦሬንጁ ወዶ ነበር ግን ጠፋሱ ብዙ ነገሮች ጠፍተዋል እኮ ናኦሚ ካምፕል is my first ለመጀመሪያ ጊዜ እኔ ሽቶ መቀባት የጀመርኩት በናኦሚ ካምፕል ከዛ ኬንዞ ራሱን ኬንዞ ደግሞ በጠርሙስ አለ አበባ እንደዚህ ጽጌረዳ አበባ ያለው ኦንላይን የገዛሽው ነው አይደለም ኧረ ከሽቶ ከዲቲ ፍሪ ነው የገዛሁት እኔ እንዴት እንደተሸወድኩ ራሱ አላውቅም ውድ ነው ግን በጣም ነው የሚያስጠላው የሚገርማችሁ ወይኔ ጌታ እና ጓልከያ ተስማምተሻል ኬንዞ ፐርፕሉም ነበር አረ ኩዊን ጓልከያ በውስጥ የጻፈችልኝ ልንገርሽ ዩኒሴክስ ስላት የሴክስ ፖዚሽን ነው ወይ አረ አይደለም ሽቶ ነው ባክሽ አንተ ዘይት ታዋርጂ ስዲ ብለሻሽ እንደዚህ ባለጌ ጓልከያ ዩኒሴክስ ማለት ለሴት እዚህ መተው ስንት ልብና ስንት ጋላክሲ እየሰጡት ተው ገበያህን አትዝጋ እውነት መስሏቸው በኋላ ጊፍት አይሰጡም ጽፈሽልኝ እኮ ነው እኔ ምን አጠፋው በኋላ ግን እንዴት ነው ማን ነው የሚሰጠው በኋላ ጌምህ ላይ ጊፍት አይሰጡም አይስቶኝ እኔ ምን አገባኝ እኔ ለማኝ አይደል አይስቶኝ ልንገርህ ግን ዋናው ኦኬ ኢንጆይ ማድረግ ነው እሱ እንኳን ማናት ስሙ ኃይለኛ ሰው ነው ያላት መሰለኝ አይደል ቡቺ ቅጣቱ ምን እንደሆነ ግን አውቃችኋል ከተሸነፉ ቅቃይን አሳያለሁ እርፍ አትዋሽ አራገኝ ኩዊን እናት ትሙት እንደዚህ ቢሆን ቅጣቱ አንድ ሰው አበባ አይሰጠኝም እንደሱ ነገር ዘፍ አርግላት እኔ ኩዊን የጓልከያ የኔ ላንቺ ካልሆነ ለማንም ዘፍዘፍ አላረግም እንዴ በፈጣሪ እንዴ ተዋሪድና ጓልከያ የደሞ ሓወይ ትብሊ ብደገ ብውሽጢ ከዓ ካልእ ትጽሕፍለይ መርስ ቤትህማ መጀመሪያ እኮ እንትን ማስደረግ አለበት ታብታብ ላስደርግ እንምጣና ታብታብ እናድርግ ኩዊን የኔ አክባሪ በእውነት ቴንክ ዩ ሶ ማች
አናግራትና ቆይ አናግሬ ከመውጣታችሁ በፊት አናግሬ ታይሙን አውቄ መጥቼ ነገር አይጠበቅብህም። ዝም ብለህ ቤት ሂደህ ታፕታፕ አስደርግ። እሺ ስሚ፣ ዛሬ ትመጫለሽ? እኔ ጋር ነው የምታድሪው ወይስ እዛው እና ማማ ጋር ነው የምታድሪው? ኩን ከመጣች እመጣለሁ። እኔ ያልኩት ሌላ ነው። ቤት ነው እኔ ጋር ነው የምታድሪው ወይስ እዛው ቤት እና ማዘርጋ? ምን አንድ እግር ኢንግላንድ አንድ እግር ሌላ ቦታ ነው እንዴ ያለው? እኔ እኮ ኢንግላንድ ነው የምኖረው። እና ኢንግላንድ ብርቅ ነው እንዴ? እኔ እቃ እኮ ድሮም ይመጣል እዛ ድረስ። ደፋር አምዘግዝጎ ነው የሚመጣው። ወሲዶምዬ ባይዘዌ እኔ እኮ ከጉቺ እንደመረቀች በእግሩ ይሄዳል። ነገርኩሽ እኮ የማይሄድበት ሀገር የለም። ይሄን ይጓዛል። ወንዶቹ ግን ኩዊንዬ፣ አሁን ወንዶቹን ስም እየጠቀስኩ ነው መጨፈጭፋቸው። ለምን ምን እያሉ? በቃ ሴቶቹ ይመጣሉ፣ ይዝናናሉ፣ ፈታ ነው የሚሉት። በቃ ጨዋታ ነው የሚወዱት። ወንዶቹ አንድ አይነት ወሬ ነው ይዘው የሚመጡት። ይመጡና ይቀልጣል፣ እንትን ነው እንደዚህ ነው ከባህል። በስመ አብ! ኧረ ወንዶች ተረጋጉ በእናታችሁ። ኮንፊደንስ ከጮማ ከተሰራ እንዴት ነው የሚቀልጠው? ፕላስቲክ ቢሆን ምን አውቃለሁ እኔ። እንደው የሴቱ ዕቃ በቤንዚን አይሰራም የሚቀልጠው። ጓልኮ ያየ ደግሞ እንዴ እንደዛ ቢሆንማ የስንቱን ጡት በቀለጠ ኖሮ እኮ። ንገሪልኝ እኔ እናት። እንደው ጡት ነው እንደውም እንደዚህ ደረታቸው እንዲህ ተነፍቶ ፀሐይ የሚቀጠቅጠው። ኧረ አይቀልጥም። ቢሆን ቢቀልጥም እኮ ነው የምልሽ ኩዊንዬ። እንደዛ እኮ ነው ያልኩት። ሜቢ ቢቀልጥ እንኳን ነው ያልኩት እኮ አማርኛ። እንዴ ጡት ተሰርተው ያው ቢች ዳር ሄዶ በፀሐዩ ምናምን ቢተኝተው ምናምን ያሳልፉ የለ እንዴ? ወንዶች በጣም ተናደዋል። ታውቂያለሽ? አይ ነው አንዳንድ ወንድ እኮ ለመሰለ እነግርሃለሁ። ወሲዶም ቻትጂፒቲ እኔ በጣም አሪፍ እንትን ያለኝ የሚገርምሽ አሪፍ እንትን ነው ያለኝ። ስማክ አሁን ስለኔ ዕቃ እየተወራ ንገሪኝ ኩዊንዬ ብሎ ሜሴጅ ይጽፋል። አሁን ይሄ ሰው ነው? አሁን ይሄ ያልፈልጋል? ኧረ አክባሪ ነች ቻትጂፒቲ አክባሪ። ወሲዶማ ስላንተ ነው የጠየቀኝ። ይሄ ልጅ አክሴፕት አደረግሽው ያለኝ። እኔ እኮ ባለፈው ተናግሬ ነበረ። እኔ ማለት ህግ ቦታ ነው፣ በህግ ነው መዳኘት ያለው። ይሄ ነገር በህግ ካልሆነ እኔ ባርቀውም ባቀርበውም እኔ የማመጣው ለውጥ የለም። አይ ማለት እሱ ጥፋተኛ ከሆነ አዙሬ ቀጠቅጠዋለሁ ከእሷ ጋር ሆኜ። ህግ ከእውነት ህግ ምን ህግ ነው እንጂ እኔ ምን ልበል? እኔ የኔ ቤት ባይዘው ወሲዶም ሀወይ ሁሉም ሰው ብሄር ዘር ሳይል ሁሉም ሰው ገብቶ የሚጫወትበት። አሁን ኩዊንዬ የኔን እንጀራ እየዘጋ ነው ይሄ ሰውዬ። አሁን በዚህ ሰዓት እንደዚህ አይነት ጥያቄ ይጠየቃል? ከዛ ደግሞ ለመሰራቸው እነ ሀቢባ ጋር ስለሆነ መጀመሪያ የጀመሩት እዛ ጨርሱ። እኔ ግን ኩዊንዬ ተናግሬያለሁ። ኢጃዛ ወጥቼ መስሎኝ ነው እዛ የተገኘሁት። አላሽም። ኢጃዛ ምንድን ነው? ኢጃዛ አታውቂም? አረብ ሀገር ስራ ሲሰሩ አርብ ኢጃዛ ይወጣሉ ወደ ቤታቸው። እንትና እረፍት ማለት ነው። እረፍት ኢጃዛ ነው። ሰማያትም እንደ ሃይከል እኮ ትላለች ኢጃዛ ወጣሁ ነው ምናምን እያለች ስታወራት ሰማያት። አላያችሁትም እንደ ፎቶ ይሄ በጥቁር ዝም ብሎ ፀጉሯና የሆነ ቀይ አርጋ በጥቁር ማዳም ቤት ብለው ከታች ደግሞ እንትን ኢጃዛ ቤት አይቼዋለሁ። ጀማልዬ እንዴት ነህ? ምን ሊያደርግ መጣ? ምን ስራ የለህም? ጓልኩ ያየ ስማ ልንገርህማ፣ ቤቱን ታብታብ እናድርግለት። እሺ ቆይ ደውዬ ልመለስና ሰዓቱን አውቄ መልሼ ልንገርሽ መጥቼ። አዎ ግን ሰዓቱን ገና ነው ቢል አክቹአሊ ገና ከሆነ እኔ በጠዋት ነገ ኖሮ እሄዳለሁ። ዛሬ በጊዜ ነው የምተኛው። እሺ ችግር የለም። የተወሰነ ደቂቃ ካለሽም በቂ ነው። ችግር የለም። ግን ደውልና ናና ታብታብ እናደርግልናል። ግሪስ 21 ቴንክ ዩ ማይ ብራዘር ቴንክ ዩ ዘሐዌ ማዕረ ቴንክ ዩ ጓልኩ ያየ ሚሊዮን ዶላር ቤቢ ሚሊዮን ዶላር ሀሳብሽ ላስላስ እኔ ኩዊንዬ እኔ ሶሻል ሚዲያ በቃ ወረዳ መደበሪያ አስገቡኝ እንጂ አሉ
ግን በመግባቴ ይኸውልሽ ጓልኩያን አገኘኋት፣ ትዳሬን አገኘሁ። የወደፊት ባርባራ ደግሞ ሁለተኛ ሚስት ባርባራንማ ከጓልኩያ ጋር ከመጋበቴ በፊት እስከዛ ድረስ እንደውሽማ ቶሎ ገደለች ከመጣች ገደለችኝ። ኧረ ስሚ ጀርመን አሉ እቃዬን እቁብ ጥለውታል። ለእኔ ነው የሚወጣው ክርክር ላይ ናቸው። አትዋሽ። ግን አይገርምም? ግን እዛ ይወጣል ተብሎ ሲጠበቅ ለንደን ወጣ። እድል ነው። የሆነ ሰው ምን ታውቃለህ? ምን ሀጂ እኮ አስምጥ ነው፣ ማስመጥ ይችልበታል እንዴ። እኛ ጋር እኮ ይኸውልሽ ዕቃ አለ፣ ምላስ አለ። ኩዊንዬ አስቢው። ሴት እኮ የሚፈልገው ይሄንን ነው። ጨላ አለ። ሌላው እኮ አመዳም እግሩን ይዞ እኮ ነው ካልሲው ተቀዶ የሚለበዝ። ቲክቶክ ላይ መጥቶ እኔን እየሰደበ እየለፈለፈ ይውላል። መጀመሪያ አሰራ፣ ቃህንም አሰራ፣ ካልሲንም ቀይር። ይሆን የተባልከውን ስማ። መልካም ሀጂ የሁላችንም ነክ የግል ሚስት አትበል ተብለሃል። አርፈ ተቀመጥ። መልካም ልክ ነሽ። እሺ ይቅርታ ይደረግልኝ። በቃ ጓልኩያ ለአንድ ቀን ነው። ተስማምተሻል? ስሚ በዚህ በሚዲያ ላይ ማለት ነው ኩዊን የምትለኝ ልንገርሽ። ኖ እስኻ ሐዋይ ሐጓል አደይሃ ትላለች። በውስጥስ ይሄንን ቀማ አሳልፈን አንሰጥም። ከተጠቀምንበትም እኛ ሀገር ልጆች ነው መጠቀም ያለብን። አቤት ጓልኩያ ግን ወንድ ነሽ። ምራቋን ዋጥ እያደረገች በደስታ በዚህ በኩል ለህዝብ ደግሞ በስመ አብ ወወልድ ወመንፈስ ቅዱስ ትላለች። ፍሽክታዋ ይሄ ባለጌ ምን አልሽኩኝ? እንደዛ ታደርጊያለሽ? ኧረ ተይው ዝም በይው። ይሄ ዱርዬ ጓልኩያ ችግር የለውም። እኔ የጻፍሽልኝን ውስጥ መለጠፍ ምናምን አልወድም። ጎበዝ። ይልቁንስ እኔና ኩዊን የምንፈልግህ ነገር አለ። ጌምህ ካሸነፍክ ለማነው ስሙ ለጀማል የሆነ ነገር መላክ አለብህ። አይ እልክለታለሁ ለጀማል። ምን እኔ መች አልክለትም አልኩት። እልክለታለሁ አሁን ችግር የለውም። የሚያስፈልግ ነገር የለም። አንበሳ ምናምን እንትን ከምትል ለወስደደሉ እንዴ ዋግዬ የት እንሂድ ይሄላ ለማየት? ዋግዬ ችግር የለውም። ሁሌ ታየኛለሽ የኔ እናት። አንቺ እኮ እህቴ ነሽ። እንግዲህ ምን ላድርግ ዋግዬ? ስሚ ጓልኩያ ዋግዬ የት እንሂድ? እሱ ይሄንን ላለማየት ከማለት ይልቅ እሱ ያለበት አለ መሄድ አይሻልም? ንገሪልኝ። የት እንሂድ ይላሉ የሚመጡት እዚሁ። እሱ ያለበት አለ መሄድ አይሻልም? ሮጣችሁ ትመጣላችሁ። እሱ ምን አደረገ እንዴ? ራሳቸው እየመጡ አሁን ራሱ እኮ እዚህ ጋር እውነቴን ነው። በጣም ብዙ ሴቶች የጻፋችሁትን እያየሁኝ ነው። ማላችን ድጋፍ ነው የሚጽፉታ። ለእኛ ገባች ባሌ ምን ታደርጋለህ? እዚያ አንዷ ደግሞ ገባች ምናምን እና ትዝብት ነው ምንለው ምን እንላለን? ይሆንላቸው። እርዳታ ደግሞ ምናምን እንዳትሉ አትስጡኝ ከፈለጋችሁ። ያዬ ለቀልድ ነው አለች ዋግዬ። ዋግዬ እኮ እህቴ ናት ኩዊንዬ፣ የእውነት ሲሪየስ በጣም የኔ ምንም ናት። ምንም ደግሞ ምንም ናት ስራት ወደ ሌላ ቀይሮታላችሁ። ጓልኩያ አትናደጂ። ጓልኩያ ማርያም ቤተዋይ ባርባራ ብትመጣ ኖሮ ነበር ሌላ ተአምር የምትሰማው። ጠይቄ መጣሁ። እሺ በቃ ኩዊን እየጠብቁኝ መጣሁ። ቶሎ ደርሰናልና ከዛ ታብታብ አድርገንልህ እንወጣለን። እኔን እንዲለጥፈሽኝ እኮ ለቤቱ ባለቤት እኮ የሀገር ስጦታ መስጠት ነበረባቸው እኮ እንደ ሀቅ። ኧረ ምን እነዚህ ይሰጣሉ ብለህ ነው? ገርሞኛል እኮ ለባለቤቱ ያልሰጠዋል ለማን ነው የሚሰጡት? በጣም እኔ ነገርኩህ እኮ በቀደም ዕለት ለሆነ ሀገር መንግስት እዚህ የሆነ ሀገር መንግስት አግኝቼ ነበር። ታሪካችሁን ነው የምነግረው። አንበሳ ውርዱልኝ ሚስጥር እንዳላወጣ ስል ማንም አላወጣም አልከዛ እኔ ነገርኩት ችግር አለ ብዬ ሚስጥራቸውን ነበር። አይሰጡም። ለተምዘግዛጊ ነው የሚሰጡት። እንዳልሽ ለተምዘግዛጊ አንቺ ራሱ ተምዘግዛጊ መርጠሽ አይደል እንዴ ወደ እኔ መጣሽው? ተይ እንጂ ትክክል። ተምዘግዛጊ ቤዛዊትዬ ይኸውልሽ በጣም ተሳዳቢዋ ልጅ ናት። ቤዛዊት ማለት በጣም ነው ግን ማፈቅራት ኩዊንዬ። በነገራችን ላይ እኔ ቤዛዊት
ቤዛዊት በቃ በየቤቱ እየገባች ሙልጭ ስለምታረገኝ ፍቅር ይዛታል መሰለኝ። በየገባሁበት አለችኝ። በቃ በየገባሁበት ነው የምትመጣው። ተረዳዋት ፍቅር እንደያዛት ኩዊንዬ። ቤዛዊትዬ እንደዛ ነው እንዴ? ምን እንዳለችኝ ታውቂያለሽ? አንዴ መታሰርህ አይቀርም፣ ከታሰርክ ግን እቃውን እኔ ጋር ታስቀምጣለህ። አላስቀምጥም። ደፋር እንደዛ ነው እንዴ? ቤዛዊትዬ እንትን እኮ ነው ሀዲ ኮይን መሲልካ ሐጂ ወይኔ ገና አጭበርባሪ ፍቅር ቤት ወይ አንድ ሰውዬ ሞተ እና እቃው ግን በጣም አሪፍ ነበረ ለሚስቱ ማለት ነው። ከዛ ልክ ሲሞት ቁርጥ አርጋ ሞሰብ ውስጥ ደበቀችው። ከዛ ለቀስተኞቹ ለቅሶ ሳምንት 40 ቀን ምናምን አይደለ? እሷ ግን በ3 ቀን በቃ ለቅሶ ጨርሰናል፣ ሂዱ በየቤታቸው ሂዱ ብላ አባረረቻቸው። ከዛ ማታውኑ ልክ ሲሄዱላት ከፈት አርጋ ሞሰውን ልታረግ ስታየው ሞቷል። እንደ አዲስ ማለት ነው። ዛሬ ነው የሞትከው ዛሬ ነው ጓልኩ። አሁን ከሱ ምን ተማርሽ? የእኔንስ በሞት ትቆርጫዋለሽ? የኔስ እንደዛ ነው። ኩዊን እየሰማሽልኝ ነው? ጉድ። ከዛችኛዋ ሴትዮ ትምህርት ወስዳለች። የሆነ ነገር አድርጋ ማቆያ ነገር ተጠቅማ ልታስቀምጠው እኮ ነው። እኔን ሆና ነው ሞሰው ውስጥ ያስቀመጠችው። ውሃ ውስጥ መንከር ነበረባት። ባልካዬ ለንደን ልምጣ ከመነካከታችን በፊት ሰልፊ ተደግፈሽው ትነሻለሽ። ሰልፊ እንዲያርገሽ ትነሻለሽ። ይዤልህ ነው ይዘሽልኝ አለም ተደግፈሽው ነው ያልኩት። ይዤልህ ማጅራቴ ላይ ተሸክሜልህ ማይ ታይምዬ ሎንግ ታይም ማዕሬ ተጠፋፍተናል። በሰላም ነው ወይ? ልጆች እንዴት ናቸው? ባለቤትሽ በሰላም ነው ወይ? የጠፋሽ ሎንግ ታይም። እኔ ግን ኩዊንዬ አንቺ ቤት ሴቶቹ በጣም ግራ እያጋቡኝ ነው። ስማቸውን ልክ የስም ዩኒሴክስ አድርገውት ነው የሚመጡት። የወንድም አይመስልም የሴትም የማይመስል ስም አድርገው እንደዛ ኢንቪዚብሎች ነኛ። አሁን ሰለጠነች። ሰማ አየሻታም ስልጣኔ አምጣለች። ጓልኩያ አንዳንድ ሰው የጻፈልኝ ነው እነ ቤዛዊት ምናምን የጻፋችሁልኝን አንብቤዋለሁ። በዚህ አጋጣሚ አሁንም ደግሜ ልንገራችሁ፣ በደንብ የራሴን ሀሳብ ልንገራችሁ። እሺ ኢትዮዬ ዌልካም ማይ ዲር፣ የራሴን ሀሳብ ልንገራችሁ። እኔ ደጋግማችሁ ስትጽፉ ስላየው ዝም ብለን ነበረ፣ ግን መመለስ አለብኝ። እሺ የኔን ባህሪ ለማታውቁ ሰዎች ደጋግሜ ልንገራችሁ። እኔ ቤቴ ውስጥ ማንም ሰው መጥቶ መጫወት ይችላል። ማንም ሰው፣ ሁላችሁንም በእኩል ነው ማያችሁ፣ በእኩል ነው ማውቃችሁ። እዚህ ጋር ስመጣ እናወራለን፣ ስወጣ አላስታውሳችሁ። ከዛ በተረፈ ግን የሀጂ ጉዳይ በህግ ነው እንጂ መሄድ ያለበት እኔ ቤት እኮ አይደለም የጀመረው። ሀቢባ ቤት ነው አይደል እንዴ? ሀቢባ ቤት ነው። እኔ አላውቅም። እኔ ጋር መጥቶ ከመጀመሪያ እኔ ጋር አውርቶ ቢሆን ኖሮ ተከራክረንበት ቢሆን ኖሮ ወይ እኔና እሱ እንግባባ ነበረ ወይ ነገሩን እንዘጋው ነበረ። አሁን ግን እኔን እንደዛ ስትሉኝ እኔ በሰው ጭንቅላት የምመራ ሰው አይደለም። በመጀመሪያ ነገር በራሴ ጭንቅላት የምሄድ ሰው ነኝ። በራሴ ጭንቅላት የማመዛዝን ሰው ነኝ። ስወድም በራሴ ጭንቅላት ነው። በጋራ አልወድም፣ በጋራ አልጠላም። በራሴ አይምሮ ነው። እኔ ያረገው ነገር እውነት ከሆነ በህግ አድርጉት። በህግ ስታረጉት ከእናንተ ጋር ቆማለሁ ከጎን ትክክለኛው። ካለበለዛ ግን እኔ ቤቴ ውስጥ እንትና እንዳትገባ፣ ሌሎች ሰዎች ስለማይወድ እንዳትገባ። ልክ ይሄ ትግራይ ላይ የተደረገው አይነት ጄኖሳይድ በጋራ የትግራይ ህዝብ ይጨፍጨፍ እንደሚለው አይነት አመለካከት እኔ እሱን አመለካከት በጣም ነው የምጸየፈው። ስለዚህ እኔ ጋር ሰው ሲገባ እኔ ነኝ እንጂ ከፈለኩ ካልፈለኩ ሰዎችን ለማስደሰት ያልሆኑ ሰዎችን አልሆነም፣ ራሴን ነው ሆኜ የምመጣው። እሺ ጥፋት ካጠፋ ይከሰስ። በክስ ደግሞ በህግ ጥፋቱ ሲታወቅ እኔ እሱን እከሷለሁ ከእናንተ ጋር ሆኜ። አንሄድም። አንቺን ስለማከብርሽ ነው የተናገርኩሽ። ይመች ደህና ዋሉ። ቤዛዬ ስለምታከብሪኝ እኮ ነው የምመልሽልሽ እንጂ ሌላ ሰው ቢሆን ኖሮ ምን አገባችሁ ብዬ መጥፎ ነገር ልናገር እችላለሁ። እና እኔ ሁሉም እኮ ፐርፌክት የሆነ ሰው አይደለም። ስንት ጉድ እናያለን አይደል እንዴ? እና ሁሉንም ሰው ልታች ምን ልበል?
ምን ልበል እኔ ቤዛዊት ኩዊን ቤት ብቻ አይደለም በየቦታው ስምሽ እያነሳ እረፊ ሲልሽ ነው የምሰማሽ። እና ኩዊን ቤት ብቻ አይደለም የምትመጪው በየቦታው እየተሽከረከርሽ ስለሱ ትጽፊያለሽ። ስለዚህ እኮ ብትሆንና በህግ ነው እኮ ነው የምለው። ህግ የያዘውን ጉዳይ እኔ ምን ላድርግ? ላምቦራጭቀው እናንተ ደስ እንዲላችሁ ብዬ ሀጂ ያረከው ነገር በደል ነው፣ አንተ ሌባ መናጢ፣ አንተ ልበል ሁሌ ልበል ኩዊንዬ ልጅ ብትሆን ደግሞ ጸጥ አልላችም። በየጊዜው አያታለሁ፣ ከታተላታለሁ። ተመታ 8 ወር 7 ወር እስኪያልፋት ድረስ ጸጥ አልልም። ኩዊን ወይ ቤዚ እኮ በሌላ ነገር አይደለም፣ እቃውን ለእኔ ፈርም ክሱ እንድታነሳ አደርጋለሁ አለችኝ። እምቢ አልኩ። ከዛ ተናዳ ነው። አታዋት፣ አጨቅጭቋት። ሺ ኢዝ ማይ ላቭ። አንተ ትቀልዳለህ ማለት እኔ ኮሜንት ስጽፍ ሚዩት አድርገሽኛል እንዴ ኩዊንዬ? ሚዩት ተደርጊያለሁ እንዴ ኮሜንት ስጽፍ? ኧረ አልተደረክም። አዎ ጥፍት ይላል አይታየኝም። አይ ላቭ ዩ ሶ ማች። አንዳንድ ጊዜ እንደሱ ያደርጋል። አይ ላቭ ዩ ሶ ማች ነው ያልኩት፣ ስድብ አይደለም። ያ ሊስምን ኧረ ኩዊን ማበረታታት አይተም። እንግዲህ ሴፉልዬ እኔ ሴቶችን ሰፖርት አደርጋለሁ። በትክክለኛው መንገድ ከሴቶች ጎን ቆማለሁ። ሴቶች ጎን መቆም ወንዶች መበደል አለባቸው ብዬ አይደለም፣ ግን ከእውነት ጎን የምቆመው እውነትን ሲይዝ ነው። ኦኬ። ስለዚህ ክሰሱት፣ ወንጀለኛ ከሆነ ክሰሱት። አራራ አይጠበቅብሽም ያለች ደስ የሚለው ልጁ ተንከራ ነው። ደስም ኪያራ ያ ነው ቻቺ ቢትዬ ያ ማለት እኔ አሁን ልቤን አሳስተው ቤዛዊት የሚሏት ላቭ ዩ ሶ ማች ብዬ እጽፋለሁ ብዬ ላቭ ዩ ቱ ማች ብዬ ጻፍኩላት። ይሄ ነው ስህተት። እኔ ደግሞ ችግር ቤዚ ይቅርታ። በጣም ቤዚ ገቢና አናግሪው ከማን ጋር? ከኔ ጋር እንዴ? በውስጥ ጽፋለኛለች እኮ እቃውን ነው በቃ ፍላጎት ሌላ አይደለም። ኩዊንዬ እኔ ደግሞ አልሰጥም። ጓልካ ወረድ ወስደዋለች። አልሰጥም። ታዲያ አልነገርኩሽ እኮ። ኧረ እነ ቤዚ እንደሱ አይሉም። ተው ወይኔ ኩዊንዬ ሳትልን ያው ቤዚ ጠይቀ እችላለሁ ተወስጆ ማጅራቴ ላይ ተሸክሜዋለሁ እኮ ንገሪልኝ። ጓልኩ ያየ ቁጭ አድርጌዋለሁ። እንደውም አንቺ ቤዚ እንደዚህ አትልም ነው ያልሽው ኩዊንዬ? ኧረ በቤዚ ብሳል በየቤቱ እየገባች እረፍ፣ ስርዓትን ያዝ። ይህን ዕቃ ማንም አይናችን እያየ ሲወስደው በአይናችን አናይም። አሳየን እስቲ በውስጥ የሚያክል ጻፈችልን። በውስጥ አሳየን እንዴ ቤትዬ። አንቺ በውስጥ ብቻ ጻፊልኝ፣ ስልክሽን ላኪልኝ። ሰከንድ አይፈጅብኝም ሳሳይሽ። ላንቺ ያልሆነ ምንም ይበጣጠስ። እኔ ኩዊንዬ አይተሻላ። እኔ ሰው ሰደበኝ ብዬ ክፉ አልሆንም። በቃ ተረዳሽኝ? ግን አሁን እኔ እኮ የምትተዋወቀው አልመሰለኝም ነበር። አይ እኔ ሰው ሰደበኝ ብዬ አልናደድም። በቃ አሁን ቤዚዬም ማሳያታለሁ። ለእሷ ያልሆነ ለምን ቀሚስ ይበጣጠስ? ችግር አለ እንዴ ሀጂ? እንዴ ይኸውልሻ አሳየን አሁን የጻፍኩልህን ብላለች። አይ ላቭ ዩ ድሬድ ራስታ ማን እያለች ነው? ኢትዮ እንዴ ኢትዮዬ ግን ኢትዮን ንገሪልኝ ኩዊንዬ። አይስክሬም የሰጠችኝ ነበር። ስንት ከፍዬ ያስመጠጥኩትን ነገር በአይስክሬም ድጋሚ ልታደልበኝ። ስሚ ኢትዮዬ፣ ትላንትና አብሳላት እንደዛ ለብሳ ስትደንስ የተቃወምኳት መስሎች ነው ወይ መስሏችሁ ነው እንዴ ጋይስ? ኖ አልተቃወምኳትም። በጣም ቆንጆ ሰውነት ያላት በጣም አሜዚንግ በቃ የሆነ ነው። እንትን ነው ያልኩት። ሳምታይምስ አንዳንድ ጊዜ በእድሜ ከእናንተ የሚያንስ ኦኬ፣ ተረድተሽኛል። ያልተረዱኝ ሰዎች አሉ። ኦኬ፣ አንዳንድ ሰዎች በእድሜ ከእናንተ አንሰው የምታከብሩ ሰዎች አላችሁ አይደለ? እንደ በቃ ቤቤ ማይ ላቭ እና አይቻታላት ነካ ትደንሳለች አሉ ኩዊንዬ። እንትኖቼ ሲመጡ ማይ ላቭ ምናምን ስል ታይም አውት እያደረግሽልኝ ጌማ ጣራ ጉቺ እንዳታብድ በኋላ 4 ሰዓት እንዳይሆን። ኦኬ ጌሜ ላጣራ። ጆኒዬ በውስጥ ጻፈልኝ እሺ።
እሺ ጓልኩ ሃይ ማይ ላቭ ማይ ሄርት ድውድው ካሚንግ ሶን ኦኬ በውስጥ ጻፍልኝ። አዎ ላሰራ እኮ ነው ሊነግረኝ እኮ ቤት እንደማትጽፊኝ አውቃለሁ። ይኸውልሽ ቤት የጻፈችው ምን እንዳለች እንግዲህ ይኸውልሽ እየዋሸች ነው። አሁን አስገቢያትና ያሳየ የጻፈችውን ላሳይ። አስገቢያት እውነተኛ ከሆነች የምር ነው እንዴ? አራት ጽፍ አዎ አስገቢያትና ያሳያለሁ። የጻፈችልኝን እቃው ምናምን ያለችኝን አስገቢያት። ወንድ ከሆነች ትግባ። በቃ እኔ ያሳያለሁ። ኩዊን እኔ ያሳያለሁ። ትግባ። እኔ እኮ ማለት እስቲ አስገቢ በያት። አይ ሃቭ ብሎክድ ሂም። ይኸውልሻ ነገርኩሽ እኮ እምቢ ስላት ነው የቦለከችው። አሁን ነው የቦለከችኝ። አሁን ግን ሀቀኛ ከሆነች እኔ ከፍቼ ያሳያለሁ የጻፈችውን። አራት ጽፍም ተው አይጽፍ። ወይኔ ኩዊን እየቸገረሽ ደግሞ ይሄ ነው። እኔ እዚህ ከወጣች ላይ ከወጣች ከፍቼ ላሳይሽ የጻፈችውን። በቃ ለኔ ያሳየኝና እኔ አላምንም ማለት ነው። ይኸውልሽ ውሸት ምናምን ትላለች። አሁን በውስጥ ደግሞ በእናት ብላ ትላለች። አትለምኝኝ። በእናት የሚባል ነገር የለም። ነይ ግቢ አሳያታለሁ። በዚህ ጋር ውሸት በላይ በእናት ሚሞዬ ስለመጣች ስማ አንዳንዱ ኧረ ሂድ የት ልሂድ መልካምዬ የት ልሂድ እንዴ ስሚ ሞስ ኩለራጭ ሃኒዬ እኔና ሃኒዬ ቦኒ ታውቂያለሽ እኮ ኮፍያ ታውቂያለሽ የእኔ እናት ያምራል ኮፍያ እስቲ እንደዚህ ጎንበስ አድርግ ሰሚቱዬ ሀጂ ትንሽ ተሽኮር መምላቸው ለማን ባርባራ ማናት ለሚሞ ሚሞዬ ልሽኮር ሚሞ ካለች አልነጋገርም ትቀፈኛለህ እውነት ተጻፍኩልህ በቃ ይኸውልሽ እንዲህ ስላለች የጻፈችውን ግን አወጣዋለሁ እኔ ደግሞ እርግጠኛ ሆኜ ነው የምልህ አትጽፍም ለምን እንደሆነ ታውቂያለሽ ኩዊንዬ አሁን እርግጥ ካንተ ጋር ቁጭ ብዬ አላወራም ማሳይ እኔ ሰው በሌለበት ያን ሰው ሚስጥር ማሳየት አልወድም ሀቀኛ ከሆነች ግን ትግባ እውነተኛ ከሆነች ኧረ ላሽ በሉ ወደ ሌላ ቀይሮ አንድ ሰው ቶፒክ ሆነ በዛዊት ከሆነ ቶፒክ ግን አይመስለኝ ማይ ሙድ ልትይዝ ነው እንጂ አትጽፍም እኔ አውቃታለሁ ጓልኩ ሙድ ልትይዝ አይደለም ከልቧ ነው እንዴ እንደዛ ደጋግማ ትጽፋለች እንደ ከልቧ ኩዊንዬ ደግሞ ተረጂ እኔ አውቃታለሁ ለሴቶች ነው ብዙ ጊዜ ጩጮ እንጂ አትጽፍም እኮ ነገርኩሽ ሳትጽፍ እኔ ከመሬት ተነስቼ እንደዚህ ያላልኩም ኩዊንዬ ተረጅኛ እኔንም ግራ ገባኝ እኮ ይናቴ ምን ልበል ጋይስ እኔ በቃ አልገባም አላችሁ በቃ እኔማ አልገባም እኮ እኔ አንድ ግን ሴት ልጅ ናት አልፈልግም የእሷን ነገር አውጥቼማ እንትን አለም ኩዊንዬ ይቅርብኝ ሀጂ ፊልተር ጀመርክ እንዲህ አላለችም ቪዲዮ አሬ ፊልተር ምናምን የለውም እናቴቱም ምንም አይነት ፊልተር የለም አባቴ በራሴ ነው ገባው የቲክቶክ ፊልተር ግን አለው አረ እኔ እንዲኖረው አልፈልግም እንዴ የፊልተር ነው ፊልተር የጠራ ነው እንትን አታደርገውም ሀጂ ቤስት ሳይሆን ሀጂ ባለገጀ ነው ባለገጀራው አለ ሀጂ ባልተዛር ኖ እኔ አልፈልግም ሚስቴ ታውጣለት እዚህ ጓልኩ ሃይ አውጭለት ስም ቅጽላ ስም አለች እኮ እንትና ማነው ምንድን ነበር ያለችው ምን ነበር ያለችው ባርባራ ስላጣል ነበር ዘለቀ ባንጀቴ ብሎ እሱ ያስማማናል ግን ጓልኩ ሃይ ታውጣለት የባርባራ አሪፍ ስም ሰጥታለች አሪፍ ነው ያኔ ባለቤቱ አንቺ እያለሽ ሌላ ሰው ለምን ስም ያወጣል አንቺ አውጭለት የምታውቂው አንቺ ኢትዮዬ ግን ይሄን አላነበውም ቱ ብያለሁ ይሄን አላነበውም ቱ ብዬ ምን አደረገሽ በእናትሽ ኢትዮዬ እንዴት ነው አይመሳሰል እዮዳ በሰልክ እኮ ብሎኝ ቁጭ ኧረ ተይ ኢትዮ ምን አድርጌሽ ነው ተይ የጥላቻ ይመስላል ኢትዮ ይሄ ጥላቻ ነው የጥላቻ እኮ እንደሆነ የምታውቂው መታ አይስክሬም ትሰጣለች ያወፍረኛል ረፊያ